ያችም ነገር የለም። የገዢው ፓርቲ የኢትዮጵያ ሕዝብ አንገት አስደፍቶ ለመግዛት ስለፈለገ ብቻ ሰው ሰራሽ በሆነ የችግርና የረሃብ አዘቅት ውስጥ አስገብቶ ይገኛል። ይህን ለማድረግ ከሚጠቀምባቸው ዘዴዎች መካከል ገበሬውን የገበሬዎች ሸማቾች ማህበር በሚል አደራጅቶ ገንዘብ በመስጠት ወደ ገበያ የሚወጣውን ሰብል ከመንገድ እያስቀረው ነው። በመሆኑም የ2002 ሀገራዊ ምርጫ በብዙ ስብስብ ችግሮች መተብተባችን ካወቅን በውጭው ዓለም በሰፊው ደባው እየወጣ መሆኑን ከተረዳ የግንቦት ምርጫው የኢትዮጵያ ሕዝብ ለኢህአዴግ መልቀቅ የለበትም። የገዢውንና የአፈንጋጮች ቡድኖች አፍራሽ ኃይል በመቋቋም የዓላማ ጽናት በመኖሩ ውጤታማ ስራ ለመስራት ተችሏል ብለን እናምናለን። በመጨረሻም የምናካሂደው የሰላማዊ ትግል እንቅስቃሴ የሁላችንም ቁርጠኛነት ትጋት በበለጠ ትኩረት ሊኖረው ይገባል። የደቡብ አፍሪካ አፓርታይድ ስርዓት የሚነቀንቀው የለም ብሎ ሲመጻደቁ በቁርጠኛው መሪ ኔልሰን ማንዴላ ታጋይ ደቡብ አፍሪካውያን ጠንካራ ትግል ተንኮታክቶ ሊወድቅ ችሏል። ይህም የሆነው ለነጻነታቸው ቅድሚያ በመስጠታቸው አስፈላጊ የሆነውን መስዋዕትነት መክፈላቸው ነው። ስለዚህ እኛም ከመሪያችን ከክቡር ኢንጂነር ኃይሉ ሻውል አመራር ጋር ጠንክረን ከሰራን ለድል ማንበቃበት ምንም ምክንያት አይኖርንም። የኢህአዴግ መንግስት አዲስ ዘይቤ ተቃዋሚ ፓርቲዎች ኢትዮጵያን ማስተዳደር ብቃት የላቸውም በማለት ሲከስ ይሰማል። እውን የኢህአዴግ መንግስት በአንተ ፍቃድ ተቋቁሞ በዲሞክራሲያዊ መንገድ ወደምትፈልገው አቅጣጫ እየመራህ ነው? ይሄንን እያንዳንዳችን ለራሳችን መጠየቅ ይገባል። ከ19 ዓመት በፊት እኮ እነሱም እንደዛሬው ስልጣን ላይ ወጥተው እየተማሩና እንመራለን እያሉ መናገር ከመድረሳቸው በፊት ከጫካ እንደመጡ እኮ ነው አገር ማስተዳደር የጀመሩት። እና ስለዚህ ብዙ ምሁራኖች ያሉበት ሀገር የሚመራ የለም እየተባለ እየተነገረ ያለው ይሄ ማሾፍ ይባላል። ሀገር የሚመራ ፓርቲ የሀገሪቱ ሀብትና ጥሪት ፍትሃዊ በሆነ መንገድ ለሁሉም ዜጋ ያለምንም አድሎ እንዲከፋፈል ማድረግ እና ይህንን ማስፈጸም የሚሻል ኢህአዴግ ይህን እያደረገ ነው። ሁላችሁም እስቲ የሚሰራውን ልብ ብላችሁ እስቲ አስተውሉት። ከዚህ በላይ ለማሳየት የሞከርነው የ19 ዓመት ያገዛዝ ዘመን የተፈጸሙትና እየተፈጸሙ ያሉትን ሲሆን በ2002 ምርጫ መያድ በህዝብ ድምጽ ቢያሸንፍ ኢትዮጵያ ውስጥ ያሉት ስራ አጥ ወጣቶች ስራ የማግኘት ዋስትና ይረጋገጣል። መሬት ለገበሬው ሆኖ ገበሬው ራሱ በመረጣቸው ወኪሎቹ አማካይነት የገበሬው ይሆናል። የእያንዳንዱ ግለሰብ መብት መከበር በህግ ይረጋገጣል። የዩኒቨርሲቲና የኮሌጅ ተማሪዎች ተመርቀው ሲወጡ ቋንቋቸው፣ ሃይማኖታቸው፣ የፖለቲካ አመለካከታቸው፣ ዘራቸውና እምነታቸው ሳይገድባቸው በማንኛውም በኩል ስራ የማግኘት መብታቸው በህግ ይረጋገጣል። አሁን ያለው የመማርና የማስተማር ሂደት በህዝብ ይሁንታ ያላገኘ በመሆኑ መያድ መማር ማስተማሩን ከመምህራን
ከተማሪዎችና ከወላጆች ጋር በመመካከርና ሀገራችን ተጨባጭ ሁኔታ ከጊዜው ቴክኖሎጂ ጋር በማጣጣም ወጣቱ ትምህርት እንዲያገኝ ይደረጋል። በየትኛውም ዓለም በስደት ላይ ያሉት ኢትዮጵያውያን በሚኖሩበት ሀገር መብታቸው እንዲከበር ይደረጋል። የፍትህ አካላት የመከላከያና የፖሊስ ከፓርቲ ነፃ ሆነው የተጣለባቸውን ኃላፊነት ብቻ እንዲወጡ ይደረጋል። ነፃ ሆነው እንዲደራጁም ይደረጋል። በአይን የሚታይ የኢኮኖሚ እድገት ልማት በህዝብ ተሳትፎ ይረጋገጣል። አሁን እየታየ እንዳለው በአሃዝ ብቻ የተወሰነና ህዝቡ እየተራበና የሚበላው ያጣ ኢኮኖሚው ከሁለት ዲጂት በላይ አድጓል እየተባለ በየጊዜው ይነገረናል። ገበሬው አምራች ሆኖ ሚሊዮነር ሆኗል እየተባለ ይነገራል። ሜዳሊያ ከተሸለመ በኋላ ሰው ሲለምን ይገኛል። እሱ ይሄ ነው እና ገበሬው ሜዳሊያ እያገኘ አገሪቷ እየተራበች ያለችበት ሀገር ነው ማለት ነው ሀገራችን። አሁን እየታየ ያለው የኑሮ ውድነት በሙሉ ተወግዶ ዜጎች በአቅማቸው ልክ የመግዛትና የመሸጥ ሁኔታቸው ይረጋገጣል። ሀገራችን ኢትዮጵያ በህዝብ ፈቃድ ባለወደብና ዳር ድንበሯ የተከበረች ትሆናለች። የደቡብ ኢትዮጵያ ህዝብ አሁኑኑ የሰላማዊ ትግሉን አጠናክረን የኢትዮጵያን ህዝብ ራዕይ ከመያድ ጋራ እውን እስከምናደርግ እና በጽናት እንድንቆም ጠይቃለሁ። የመያድ የምርጫ ምልክት አራት ጣት ታጥፎ አውራ ጣት ወደ ላይ ተቀስሮ ነው። ይህም ማለት በአንድነት በመተባበር ስኬትና ትክክለኛነት ተባብረን እናሸንፍ ማለት ስለሆነ መያድን እንምረጥ። መያድ ባለበት ሁሉ በእኩልነት ላይ የተመሰረተ ነፃ ዲሞክራሲያዊ አንድነት አለ። ኢትዮጵያ ለዘላለም ትኑር። በጽሞና ስላዳመጣችሁኝ አመሰግናለሁ።